አንድ አምላክ በሚባል በወልድ በመንፈስ ቅዱስ ስም መስከረም 20 በዚች ቀን ለሊቃነ ጳጳሳት 28ኛ የሆነ የእስክንድርያ ሊቀ ጳጳስ አባት አትናሲዮስ አረፈ። ይህም አባት አስቀድሞ የእስክንድርያ ሀገር ቤተክርስቲያን መጋቢ ነበር። ከእርሱም በፊት የከበረ ሊቀ ጳጳስ አባ ጴጥሮስ ባረፈ ጊዜ ይህ አባት ሊቀ ጳጳስና የሾሙት ዘንድ ሁሉም የኤጲስቆጶሳት መኳንንቶችና ሊቃውንቶች ሕዝቡን በአንድ ምክር ተሰብስበው ተስማምተው በእግዚአብሔር ሕግ በመጽናት ያደረገው መልካም ተጋድሎና ቅድስና ስለ እርሱ ስለተናገረ መንፈስ ቅዱስ እንዳደረበት ስለተረዱ ያለ ፍቃድም ወስደው ሊቀ ጵጵስና ሾሙት። ከዚህም በኋላ ክብር ይግባውና የክርስቶስ መንጋዎች በትምህርቱ በጸሎቱ ከዲያብሎስ ተንኮልና በመልካም አጠባበቅ ጠበቃቸው። እሊህም የሃይማኖት የሚጠብቁ መናፍቃን ናቸው። በሊቃነ ጵጵስናቸውም 7 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ክብር ምስጋና ይግባው፣ እኛንም በጸሎት ይማር፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህ ቀን ድንግል ወሊድማ በሰማዕትነት አረፈች። ደግሞም የድንግል አቴና የፌላ የመንኩስና አብርሃም የታዲዮስ የአቢና ፈኔዎስ የጻድቁ አርማኔዎስ የኢየሩሳሌም የኤጲስቆጶሳት አለቃ ሰማዕት የሆነ የስምዖን መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ እንባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ አእላፍ መላእክት እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበስባትን የጉባኤ ቦታ ባርክ። ይህም መጽሐፍ ወረቀት አዘጋጁ ብርሃንና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛውን ሁሉ የምታስምር የጌታ እናቱ በእመቤታችን ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን።